ሲዘምሩ ነፃ የወጡ በራስ ልጆች መፍራት ዲጂታል ኮከቦች ሰራዊቷን ማፍራት በውድድር ዓለም ክልከላ ባለበት ሁሉ ያስፈልጋል የራስን ለማልማት ወትውልዱ እድገት የመጻኢ ተስፋ በኮቪድ ክህሎት ይሳተፍ በይፋ ክቡር አፈ ጉባኤ ታገሰ ጫፎ፣ ክቡር አፈ ጉባኤ አገኘው ተሻገር፣ ክቡር ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ፣ የጠቅላይ ፍርድ ቤት ፕሬዝዳንት ክቡር ቴዎድሮስ ምህረት፣ ክቡራን የክልል ርዕሰ መስተዳድሮች፣ ከንቲባዎች፣ ሚኒስትሮች፣ Your Excellency Abdullah Nasser and your esteemed delegation፣ የተከበራችሁ የኢትዮጵያ ወጣቶች በመጀመሪያ እንኳን ደስ ያላችሁ። እንደኛ ሀገሩን ለሚወድና ብሩህ ኢትዮጵያን ነገ ለማየት ለሚመኝ ሰው ትውልድ ላይ እንደሚዘራ ዘር የሚያስደስት ነገር የለም። የዛሬው ስራ በግብርና ሴክተር በምግብ ራስን ለመቻል ስንዴ ላይ አበክረን እንስራ ብለን በግብርና ስንጀምር 14 ሚሊዮን ገደማ የነበረው ሄክታር ዛሬ ወደ 25 ሚሊዮን ሄክታር መሬት አድጎ ምርታችን በከፍተኛ ደረጃ ማደጉ ይታወቃል። በጣም ጥሩ ድል ነው፣ ጥሩ ጅማሮ ነው። ከዛሬው ጋር ግን አይተካከልም። በኢንዱስትሪ ረገድ በመቶ የሚቆጠሩ ኢንዱስትሪዎች በተለያየ ምክንያት ስራ አቁመው ኢትዮጵያ ታምርት በሚል ንቅናቄ በርካታ ኢንዱስትሪዎች ወደ ስራ ገብተው ለብዙ ኢትዮጵያውያን ወጣቶች የስራ እድል እንደፈጠሩ ይታወቃል። በጣም ጥሩ ስራ ነው። ከዛሬው ጋር ግን አይተካከልም። በቱሪዝም ሴክተር ኢትዮጵያ ታሪክና ባህል አላት። ብዙ ሊታይ ሊነገር የሚችል ሀብት ያላት ሀገር ናት። ቢሰራባት ተብሎ ሰፋፊ መዳረሻዎች ለመገንባት ጥረት መደረጉ ይታወቃል። ማታ እንደምታዩት በአዲስ አበባ ከተማ በጣም መነቃቃት አለ። ብዙ ሰዎች እግራቸውን ያፍታታሉ። ያን ማየት ለኛ በጣም ደስታ ይሰጠናል። ያም ቢሆን ግን ከዛሬው ስራ አንጻር ምንም አይደለም። ትልቁ ስራ ትውልድ ላይ መልካም ዘር መዝራት ነው። ኢትዮጵያ ተስፋ አላት። ኢትዮጵያ ትበለጽጋለች። የኢትዮጵያ ብልጽግና የሚረጋገጠው ግን ነገን መዋጀት የሚችል እሳቤና ብቃት ባላቸው ወጣት ሴትና ወንድ ልጆቻችን ነው። ልጆቻችን ላይ ካልሰራን የነገው ተስፋ በተሟላ ሁኔታ ብሩህ ሊሆን አይችልም። ዛሬ የምናስጀምረው የ5 ሚሊዮን ኮደርስ ኢኒሺየቲቭ ከጥቂት ወራት በፊት ከተወደዱ እና የኢትዮጵያ ወዳጅ ከሆኑ ሼክ መሐመድ ቢን ዛይድ ጋር በኢትዮጵያ በነበራቸው ጉብኝት ከተስማማንባቸው ኤሪያዎች አንዱ የነበረ ሲሆን ላለፉት ጥቂት ወራት በርካታ ንግግሮች እና ስራዎች ሲሰሩ ቆይተዋል። ትንሽ ወደ ኋላ መለስ ብዬ ለማስታወስ በትምህርቱ ረገድ ዋናው ስራችን ሊሆን የሚገባው ከታች ከመሰረቱ የተበላሸውን የተናጋውን የትምህርት ስርዓት ታች ላይ እንስራ በሚል በ10 ሺዎች የሚቆጠሩ መዋለ ሕፃናት ባለፉት 5 ዓመታት ገንብተናል። ያ ግንባታ ያ ኢንቨስትመንት በ5 ዓመት በ10 ዓመት ውጤቱ አይታይም። ምክንያቱም ከታች ከመሰረቱ የተሰራ ስራ ስለሆነ ጊዜ ይፈልጋል። ከዓመት በፊት ታስታውሱ እንደሆን በኢትዮጵያ የ12ኛ ክፍል መልቀቂያ ፈተና ተፈትነው ከፍተኛ ውጤት ያመጡ በመቶ የሚቆጠሩ ተማሪዎች በሙሉ በተለያየ ዩኒቨርሲቲ በዩናይትድ አረብ ኤሚሬት ስኮላርሺፕ እንዳገኙ ይታወሳል። አሁን በጥሩ ሁኔታ እየተማሩ ይገኛሉ። በጣም ጥቂት ናቸው። ኢትዮጵያ 100 ሚሊዮን ህዝብ ያላት ሀገር 1000 ሰው አስተምራ የነገ ተስፋዋን ልትጨብጥ አትችልም። የነገ ተስፋችንን ማረጋገጥ የምንችለው በሚሊዮን የሚቆጠር ሰው ነገን በሚዋጅ ህሳቤና ድርጊት ላይ ጊዜውን የሚያጠፋ ከሆነ ነው።
5 ሚሊዮን ኮደርስ ያልነው ሰግተን ነው። የእኛን ትጋት የእኛን ፈጥኖ ኦፖርቹኒቲ ግራብ የማድረግ ልምምድ ፈርተን ነው እንጂ ከበረታን እስከ 7 ሚሊዮን ላሳድገው እንችላለን። መፍጠን ከቻል ተክተን ከሰራን እድሉ ክፍት ነው። 5 ሚሊዮን ኮደርስ ኢትዮጵያ ፈጠረች ማለት በሀገር ውስጥና በውጭ በቀላሉ ስራ ሊያገኙ የሚችሉ ስራ ሊፈጥሩ የሚችሉ ኩባንያ ሊፈጥሩ የሚችሉ ሰዎች ፈጠረች ማለት ነው። ስትገቡ አስተውላችሁ ከሆነ የኢትዮጵያ ታዳጊዎች በሮቦቲክስ፣ ሳይበር ሴኩሪቲ፣ አርቲፊሻል ኢንተለጀንስ፣ በፕሪሲሽን ፋርሚንግ እንዲሁም በፋይናንሻል ኢንክሉዥን በጣም የሚያስደንቅ ነገር አሳይተውናል ከውጭ። ስለዚህ ጉዳይ ማሰባቸው፣ ማውራታቸው፣ ቴክኖሎጂ ማዘጋጀታቸው ውሎ ሲያድር የነገዋን ኢትዮጵያ ይበልጥ ተስፈኛ ሳትሆን ተስፋዋን የምትጨብጥ የምትኖር ያደርጋታል። እናንተ ወጣቶች እያንዳንዱ የምትጽፉት ላይን ኦፍ ኮድ፣ እያንዳንዱ ፈንክሽን ፕሮዳክት ከመሆኑ በፊት ለዓለም ዕውቀት እያበረከታችሁ እንደሆነ ማሰብ ይጠበቅባችኋል። አንድ ላይን ከመጻፍ ነው ፈንክሽን የሚጻፈው። አንድ ፈንክሽን ከመጻፍ ነው የተሟላ ሲስተም ዴቨሎፕ ማድረግ የሚቻለው። ሀ ብሎ ሳይጀመር ፐግ አይደረስም። ዛሬ ኮዲንግ መማር ማለት ከዚህ ቀደም ሽፍርና ተምሮ ጎማ ሲተነፍስበት ጎማ መቀየር የማይችልና አንድሮይድ አፕሊኬሽን የተጠቀመ አንዳንድ ችግር ሲገጥመው ያንን ፊክስ ማድረግ የማይችል ሰው ነገ እኩል ናቸው። መኪና ይዟል፣ ጎማ መቀየር አይችልም። የተወሰነ ኮዲንግ መጻፍ የማይችል ሰው ፕሮብለም ቢኖርም ያንን ችግር የሚፈታበት መንገድ ይቸገራል። ኮዲንግ ነገ ተራ ልምምድ ነው የሚሆነው። ያኔ ልጆቻችን ግራ የገባቸው እንዳይሆኑ ከወዲሁ መልካም ዘር ሊዘራባቸው ይገባል። እነዚህ ወጣቶች አደራላቸው የምፈልገው ነገር የሚደበቅ ዕውቀት ፍሬ ያፈራል። የሚደበቅ ኮድ ፍሬ ያፈራል። በዓለም ደረጃ ኦፕን ሶርስ በጣም ብዙ ኮደርስ የጨነቃቸውን የቸገራቸውን ነገር በነፃ ተምረው በነፃ አስተምረው አሁን የምናየውን ቴክኖሎጂ መፍጠር አስችሏል። በኢትዮጵያ ደረጃ በሚኖረው ክላውድ እነዚህ 5 ሚሊዮን ኮደርስ የሚጽፉትን ኮድ ወደ አንድ ዴታ ሴንተር እያመጡ የሚቸግራቸውን ፕሮብለሞች እዛ እየጠየቁ የተሻለ ግንዛቤ ያላቸው ሰዎች እንዲመልሱ እያደረጉ መሄድ ከቻሉ ኢትዮጵያ ተስፋ ያለው ለነገው ቴክኖሎጂ በመሳተፍ ብቻ ሳይሆን በመፍጠርም ትርጉም ያለው ሚና የሚጫወት ወጣት መፍጠር እንችላለን። መጽሐፍ ደብቀን አንብበን ለፈተና እንደምንዘጋጀው አይነት ልምምድ በኮዲንግ ላይ ይሰራል። በኮዲንግ የሚሰራው ያለንን ሰተን ያልገባንን ጠይቀን ያ ሲሰናሰል ነው ኮድ የተሟላ ውጤት የሚያመጣው። በኮምፒውተር ሳይንስ ቋንቋ ኮንካትኔሽን ይባላል። አንድ ፈንክሽን ከሌላ ፈንክሽን ካልተሳሰረ የተሟላ ሲስተም ሊፈጥር አይችልም። ያ ደግሞ የሚሆነው በመደበቅ ሳይሆን ያለንን በመስጠት፣ በመስነፍ ሳይሆን በመትጋት፣ በመሰናሰል በመደመር ከሰራ ነው ምንም ጥርጥር የለውም የኢትዮጵያ ተስፋ በእጃችን የምንጨብጠው ተስፋ በልጆቻችን አእምሮ ልብ ውስጥና እጅ ውስጥ ይሆናል። ይህ እንዲሆን ወላጆች ልጆቻችሁን በማስመዝገብ፣ መምህራን ተማሪዎቻችሁን በማስመዝገብ፣ የመንግስት ሰራተኛ የሆኑ ማንኛውም ፍላጎት ያላቸው ሰዎች በየተቋሞቻቸው ይህንን ፈተና እንዲፈተኑ ኢንከሬጅ ማድረግ አለብን። ምክንያቱም ሰርቲፊኬሽኑ ዋናው ነገር። ኮዲንግ ሎካሊ መማር ትችላላችሁ፣ ግን በዚህ ሰርቲፋይ ስንሆን በቅርቡ የጀመርነው ሪሞት ጆብ በቢፒኦ የሚሰራው የአውትሶርሲንግ ስራ በከፍተኛ ደረጃ ትልቅ ማርኬት ሊፈጥር ስለሚችል ሰርቲፋይድ ወጣቶች እንድትሆኑ የምትፈጥሩ፣ የምትተጋገዙ፣ ፕሮብለም አፕሪሼት የምታደርጉ፣ ያን ለመፍታት የምትጥሩ፣ ችግር ለመፍታትና የኢትዮጵያን ብልጽግና ለማየት የጀገናችሁ እንድትሆኑ አደራ ማለት ፈልጋለሁ። አጋጣሚ ሆኖ ቨርቹዋል ስለሆነ ስልጠናው እንደ ሌሎች ጉዳዮች በብሔር በሃይማኖት ፖለቲካ አይሰራበትም። የትኛውም ጫፍ ያለ ሰው ካለበት ቦታ ተመዝግቦ መማር ይችላል። የበረታ ይማራል። በየትኛውም ሃይማኖት፣ በየትኛውም ብሔር፣ በየትኛውም ግሩፕ፣ በየትኛውም ሰፈር
የምታስቡ ሰዎች ሁሉ ይህን ኦፖርቹኒቲ መጠቀም እንድትችሉና የነገዋን ኢትዮጵያ ተስፋ እንድታለመልሙ በታላቅ ትህትና ልጠይቃችሁ ፈልጋለሁ። እድል አግኝተናል፣ ማበላሸት የለብንም። ዩኤኢ በብዙ ዘርፍ እያገዘችን ነው። ሼክ መሐመድ ቢን ዛይድ በጣም ወዳጃችን ናቸው። ሼክ መሐመድ ቢን ራሺድ በጣም ወዳጃችን ናቸው። ከነዚህ ወዳጆቻችን ጋር ትውልድን በሚሰራ ስራ ላይ አተኩረን እየሰራ እንገኛለን። ይሄም ውጤታማ እንደሚያደርገን ጥርጥር የለውም። ከዚህ ቀደም በመካከለኛው ምስራቅና በኢትዮጵያ መካከል ያለው ያልተገባ እሳቤ ሙሉ በሙሉ ተቀርፏል ባይባልም የተሻለ ጅማሮች አሉ። በጣም የሚገርማችሁ በኢትዮጵያ ውስጥ ያሉ አንዳንድ ብሔሮች ከነስማቸው በአረብ ሀገራት ውስጥ አሉ። ከነዚያ ብሔር ስያሜ ጭምር በአረብ ሀገራት ውስጥ በክላኖች ይገለጻሉ። ቋንቋችን በብዙ ይዋሃዳል። ባህር የምንለው አረብኛና አማርኛ፣ በረንዳ የምንለው ቤት የምንለው በጣም ብዙ ቋንቋዎቻችን ከአረብኛ ጋር የተወራረሱ ናቸው። ከእምነት ባሻገር ጂኦግራፊካሊ በቀይ ባህር ከመለያየታችን ውጪ ከብዙ ሚሊዮን ዓመት በፊት ሁለቱ ጂኦግራፊዎች የተገጣጠሙ እንደሆነ ብዙ አመላካች ወረቀቶች፣ ዶክመንቶች አሉ። አሁንም መካከለኛው ምስራቅ ከኛ ያለው ርቀት ቀይ ባህር ውስጥ እስከ 60 ኪሎ ሜትር የራቀ ነው። ይህንን ቅርበት ይህንን ጂኦግራፊ እነሱ ጋር ባለው ዕውቀት እነሱ ጋር ባለው ሀብት አሰናስሎ መጠቀም ያስፈልጋል። ገበያችን ናቸው፣ ወንድሞቻችን ናቸው፣ የቅርብ አጋሮቻችን ናቸው። ከነሱ ጋር ያልፈጠርነውን ዝምድና ርቀን ማሰብ እንቸገራለን። ምስራቅ አፍሪካ ከሁሉ የአፍሪካ ቀጠናዎች በተለየ ሁኔታ ከመካከለኛው ምስራቅ ጋር በሃይማኖት በጂኦግራፊ ይቀራረባል። ይህንን ኦፖርቹኒቲ ሃርነስ ለማድረግ የጀመርነውን ዲፕሎማቲክ ጥረት አጠናክረን የምንቀጥል ይሆናል። እዚያ ያሉ ልጆቻችን ትምህርት ብቻ አይደለም፣ የዩናይትድ አረብ ኤሚሬት ካልቸር፣ ቋንቋ፣ ስልጣኔ እየተማሩ ነው ያሉት። እነዚያ ልጆች ግራጁዌት ሲያደርጉ በሁለቱ ሀገራት መካከል ድልድይ ሆነው እንደሚያሳስሩ ይታመናል። እነዚህ 5 ሚሊዮን ኮደርስ ግን ለኢትዮጵያ ብቻ ሳይሆን ለአፍሪካም አዳዲስ ተስፋ አዳዲስ የእድገት ትልም የሚቀርጹ እንደሚሆኑ ይገመታል። ተባብረን በመስራት እየታየ ያለውን የኢትዮጵያን ብልጽግና ተሯሩጠን ለመጨበጥ መትጋት ይኖርብናል። እድሜያችሁ የገፋ ኢትዮጵያውያን ቢያንስ ወክ የምታደርጉበት ወክ ወይ የሰራን ስለሆነ በሱ የተዝናናችሁ መልካም ነገር እንድታስቡ፣ ወጣት ኢትዮጵያውያን ሳታረጁ የበለጸገች ኢትዮጵያን እንደምታዩ ተስፋ እያደረጋችሁ፣ ታዳጊ ኢትዮጵያውያን ኢትዮጵያን ብቻ ሳይሆን አፍሪካን የመዋጀት አፍሪካን የመቀየር ኃላፊነት እናንተ ላይ እንደሚወድቅ አውቃችሁ እንድትዘጋጁ። የኛ ትንሽ ነው፣ የናንተ ብርቱ ነው። የኛ ኢትዮጵያ ነች፣ የናንተ አፍሪካ ነው። ለዚያ ራሳችሁን እንድታዘጋጁ፣ ካሉባልታ ከሰፈር ወሬ እንድትጠበቁ፣ ለብልጽግናችን በትብብር እንድንተጋ፣ ለሰላም እንድንተጋ፣ ለልማት እንድንተጋ አደራ ማለት እፈልጋለሁ። እንደ ሁሌው ኢትዮጵያ ትበለጽጋለች። እናመሰግናለን።